ዘጸአት መጽሐፍ ምዕራፍ 12ን እጅግ የምንወደውን የጌታን ቃል አብረን እንካፈላለን። ዘጸአት መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ ያለውን የጌታን ቃል አብረን እንድናነብ ጋብዛችኋለሁ። ደርሳችሁበት እንደሆነ ለምንወደው ለጌታ ቃል ክብር ቆመን ነው የምናነበው ደስ ይያለን። ሃሌሉያ። ዘጸአት መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ የጌታ ቃል ሲነበብ እንደዚህ ይላል። በኢየሱስ ስም አነባለሁኝ። እግዚአብሔርም በግብጽ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸው፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ ማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን፣ ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙ ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት። በእሳት የተጠበሰውን ስጋውን ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃ የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ፣ እስከ ጠዋትም የቀረውን በእሳት አቃጥሉት። ቁጥር 11 ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁ ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብጽ አገር አልፋለሁ። በግብጽ አገር ከሰው እስከ እንስሳ ድረስ በኩር ሁሉ ገድላለሁ። በግብጽ አማልክት ሁሉ ላይ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ቁጥር 13 ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙን ባየሁ ጊዜ ከናንተ አልፋለሁ። እኔም የግብጽን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁ። ስምህ ይቀደስ። ለዘላለም እንባርከሃለን፣ እንወድሃለን። እንዳንተ ያለ ቸር በጎ መልካም አባት የለም። ለነፍሳችን እውነተኛ መሪ ስለሆንክላት ተመስገን። ነፍሳችንን በሚጠቅም እግዚአብሔር ሆይ ሕያው በሆነ መስክ እንድንሰማራ በምሪትህ በኩል ስላደረከን በናዝሬቱ ጌታ በኢየሱስ ስም እንባርከሃለን። አሰከንከን ጌታችን ሆይ፣ ካንተ ጋር በመሆን መቅበዝበዝን ረስተናል። ባንተ ስር ሆነን እግዚአብሔር ሆይ ለዘላለም አርፈናል። ድል ሆነህናል። እግዚአብሔር ሆይ ምስጋና ሆነህናል፣ ስኬት ሆነህናል፣ መዝሙር ሆነህናል፣ በዓል ሆነህናል፣ እናመልክህ ዘንድ እድል ሆነህናል። በኢየሱስ ጌታ ስም ለዘላለም ስምህ ይቀደስ። ባንተ ያረፈ ነፍሳችን ሊያመሰግን ተሰበሰበ። ነፃ የወጣ ዕዳው የተከፈለለት የእግዚአብሔር ልጅ እንዲሆን እድል የተሰጠው ከሞት ያመለጠ የተሻገረ ጨለማው የነጋለት የኃጢአት ልብሱ የተገፈፈ የእግዚአብሔር ልጅነት የታተመበት ለዘላለም እንዲኖር የዘላለም ሕይወት በላዩ ላይ የፈሰሰ ሰማይ ርስት ያለው ከእግዚአብሔር ጋር ሊኖር የተጠበቀ በመንፈስ ቅዱስ ማህተም ነፍሱ ምትነቃቃ ከዓለም እድፍ ራሱን በመንፈስ ኃይል የሚጠብቅ የአውሬውን ግዛት ያመለጠ የጨለማውን ዓለም የሸሸ በእግዚአብሔር ብርሃን የተነካ አይኖቹ ተከፍተው የመለኮትን ዓለም የሚያዩ ኢየሱስ ያድናል። ብራሃቴ ካሶፋዳ ሃታዳ እግዚአብሔር አለት የሆነለት ሕዝብ፣ እግዚአብሔር መመሸጊያ የሆነለት ሕዝብ፣ በስሙ ኃይል የበረታ ሕዝብ፣ የዓለምን ሐሩር አቋርጦ ያለፈ ሕዝብ፣ በእግዚአብሔር ብርሃን የደመቀ ሕይወት ያለው ቦታና ማርዶኮስ ጀማሃቴ ከቦሳባሃ የሞትን ዙፋን ገልብጦለት በሕይወት ፍስሐ ያመላለሰው ሕዝብ፣ የእግዚአብሔር ብርሃን በዙሪያው የበራለት፣ የአውሬውን ምክር ያፈረሰለት፣ ወጥመድ የተሰበረለት፣ እግዚአብሔር አምላክ የሆነለት እንዲህ ያለ ሰው ካለ እዚህ ጉባኤ ጮሆ ተመስገን በሉ እስኪ። እየቆራረጥን እናመሰግንህም፣ አልፎ እናመሰግንህም። በመስቀል ላይ የተሰራው የማዳን ሥራ ለዘላለም እንድናመሰግንህ አድርጎናል። የአባትነትህን ልክ በኢየሱስ በኩል አስረድተሃል። ለዘላለም ስምህ የተቀደሰ ይሁን።
አዳዲስ ችግሮች የዘለቀውን የአባትነት ፍቅርህን አይፍቁብንም። አዳዲስ ጥያቄዎች በመስቀል ላይ የተገለጠውን የመለኮት ሐሳብ አይፍቁብንም። እግዚአብሔር ዛሬም ለዘላለም አባታችን አብርሃም ባያቀን እስራኤል ባይገነዘበን እግዚአብሔር አንተ ከጥንት አባታችን ተብሎ እንደተጻፈ የደህንነታችንን ራስ የፈጸምከው ዋናው የሕይወታችን ቁንጮ ሆይ ለዘላለም ስምህ ይቀደስ። ኢየሱስ እንወድሃለን። ነፍሳችን በፊት ትፈሳለች። የስምህ መዓዛ ዙሪያችንን ሲከባው ነፍሳችን በፊት ትፈሳለች። የሆነላትን ስታስብ ያን የመስቀል ጉዞ ስታስተውል በመስቀል ላይ ያደረከውን ነገር ስታስተውል ልታመሰግን ዝቅ ትላለች። ቅዱስ ሆይ ለዘላለም ስምህ ይባረክ። ከውጪ እንደሚመጣ አባት እንዳለው ሕፃን በእጁ ምን ይዞ እንደሆን ብሎ እንደሚጓጓ እጅህን እያየን አይደለም እዚህ ቤት የመጣ ነው። ምናልባት ይዞ ቢሆንስ ብለን አይደለም የመጣ ነው። የሆነ ነገር ያደርግ ቢሆንስ ብለን አይደለም የመጣ ነው። መምጣቱ እንዳረካው ሕዝብ በአምላኩ መገኘት ፍስሐ እንደሆነለት ሕዝብ የአምላኩ መገኘት በዓል እንደሆነለት ሕዝብ በእግዚአብሔር መገኘት እንደሚጽናና ሕዝብ እዚህ ቤት እንዲህ ያለ ሰው ካለ ጮሆ ኢየሱስ ይበል እስኪ። ድላችን አንተነ፣ ስኬታችን አንተነ፣ ዋስትናችን አንተነ፣ ሰላማችን አንተነ፣ መኖሪያችን አንተነ። ይጠይቁን እንነግራቸዋለን፣ ይፈለግብን እናሳያለን፣ ይመርመርብን እናስታውቃለን። ከጌታችን የተሻለ በጎነት የለንም። ከኢየሱስ የተሻለ ድል የለንም። እንወድሃለን። እጃችሁን ከፍ ማድረግ ትችሉ እንደሆነ ወደ ሰማይ አምላክ አይኖቻችሁን ጨፍናችሁ ወድሃለሁ በሉት። ጌታን ወድሃለሁ የኔ ድል፣ ወድሃለሁ የኔ ዜማ፣ ወድሃለሁ የኔ ቁም ነገር፣ ወድሃለሁ ስትንፋሴ፣ ወድሃለሁ የኔ ስኬት፣ ወድሃለሁ አቅሜ ሆይ ተራራውን የወጣሁብህ፣ ባህሩን ያቋረጥኩብህ፣ ሸለቆውን ሞልተ ያሻገርከኝ፣ ጨለማውን ያነጋኸው አቅሜ ኢየሱስ፣ የኔ ጉልበት ኢየሱስ፣ የኔ ድል ኢየሱስ። ዜማ የድል ቀን ምናነሳው ዜማ፣ የደስታ ቀን ምናነሳው ዜማ፣ ሰው ሰብሰብ ሲልልን ምናነሳው ዜማ። ኢየሱስ የተባለ ስሙ እንደሚፈስ ዘይት የሆነ የደረቀውን የሚያለመልም፣ የደከመውን የሚያበረታ፣ የሳተውን የሚመልስ ተነክተን ነው እናንተ እንዲህ ብለን ጸልየን ብንጨርስ ያዋጣል። እንደዚህ ጸልየን ብንጨርስ ያዋጣል። ነክቶን ነው፣ ተነክተን ነው፣ በፍቅር እጁ ተነክተን ነው። ምንም ጥቅም አላመጣንም። ጥቅሙ ሕይወት ሆኖ ተቆጥሮልን ነው። ጥቅሙ ድነት ሆኖ ተቆጥሮልን ነው። ነካን፣ እኛ ቤት መጣ፣ ኢየሱስ መጣ፣ የኛ ሕይወት ተቀየረ። ነካህን በምክር የማይሰክነው ልባችን ባንተ መነካት አረፈ። ኢየሱስ ሰላም ሆንከን፣ አሳረፍከን። ሰው ባንዴ እንዴት እንዲለወጣል እስኪባል ድረስ ሰው እንዴት ባንዴ እንደዚህ ሊረጋጋ ይችላል? ሰው እንዴት ባንዴ እንደዚህ ርፍል? ኢየሱስ ነው ባለ ታሪኩ፣ ኢየሱስ ነው ባለ ድሉ። ስሜ ይቀደስ። ዳግም በሚሰሩ ድሎች እየጓጓን አይደለም የምንቀጥለው። ምንም ባይኖር ሰማይና ምድር ተደንቀዋል። ጨምረን እየተደነቅን እናገለግልሃለን። ተመስገን። ይህ የነፍሳችን እውነት ነው። ተመስገን ልዑል ሆይ ለዘላለም ተመስገን። ኢየሱስ
ዋካችሁ ላስቸግራችሁ ነው የመጨረሻ ጮክ በሉና እስኪ ኢየሱስ በሉ እስኪ አባት ያገኘንበት ስም ርስት የተቀበልንበት ስም ከሞት ወደ ሕይወት የሸሸንበት ስም ጠርተነው ያመለጥንበት ስም ለዘላለም ያረጋን ስም ኢየሱስ ኢየሱስ እናመሰግንሃለን ክብር ለዘላለም ላንተ ይሁን እንኳን ነካህን እንዳንነካህ ብዙ ጉድጓዶች ብዙ ተራሮች ነበሩ አልፋቸው መተህ እንኳን ነካህን እንኳን ቀደምክ እንኳን ፈጠንክልን ማን ያደርሰን ነበር አንተ እግር ስር እንኳን መጣህኛ ጋር ተመስገን ከፍ በል የዚህ ጉባኤ ክብር አንተ ነህ የዚህ ጉባኤ ደስታ አንተ ነህ ተመስገን ጌታችን ሆይ ሕያው በሆነው በቃል ማዕድ ዙሪያ ሰፍረን እንድታስተምረን እንማጠናሃለን መምህራችን መንፈስ ቅዱስ የቃልህን ብርሃን በዚህ ጉባኤ መሃል አብራው ኢየሱስን የምንወድበት ኃይል ይጨመርልን ይሄን ሁሉ ለስም ክብር አደረግነው በኢየሱስ ጌታ ስም ጸለይን አሜን አሹ ክብር ለኢየሱስ ይሁን ታውቃለች ስሙ ራሱ የታወቀው ከዚህ ሰዓት ጀምሮ ነው ምዕራፍ 12 ዘጸአት መጽሐፍ ምዕራፍ 12 ላይ ነው ፋሲካ የሚለው ስያሜ ለመጀመሪያ ጊዜ በመጽሐፍ ቅዱሳችን የተጠቀሰው እግዚአብሔርም ለሕዝቦቹ የተናገረው እና በጣም ድንቀኛ ሐሳብ ነው መውጣት ነው በተደጋጋሚ እንደተካፈልነው አስባለሁ በጣም አዲስ ሐሳብ አይደለም ይዤ በፊታችሁ የቀረብኩት መውጣት ነው መውጣት መሻገር ማለፍ ማለት ነው እና ለሁለቱም ይሆናል ሕዝቡም አልፏል ወጥቷል እግዚአብሔርም በእነሱ መካከል አልፏል አይደል የእግዚአብሔር ማለፍ ለሕዝቡ ማለፍ ምክንያት ሆኗል የእግዚአብሔር መምጣት በእነሱ ሰፈር መካከል ከዛ ሰፈር ለመውጣት ምክንያት ሆኗልና ፓስኦቨር ሆኗል ማለት ነው መውጣት ሆኗል ማለፍ ሆኗል እና ይሄ ድንቀኛ ሐሳብ ነው የሆነው በጣም ሁለት መሰረታዊ ነገሮችን ብቻ እንድናገር ነው የምፈልገው ይሄ ፋሲካ የሆነው እዛው ግብጽ ቤት ናቸው እና ግብጽ ቤት የገቡት ታውቃላችሁ ለጉብኝት አይደለም አይደል 400 ዓመት የባርነት ታሪክ ተሸክመው ነው ያሉት አስገባሪዎቻቸው እንደፈለጉ እየቀለዱባቸው ማለት ነው እየተጫወቱባቸው የሚወዱትን እያሰሯቸው ጡብ እያስጠፈጠፏቸው ትልልቅ ከተሞችን እያስገነቧቸው ነው ለ400 ዓመት በሙሉ በእነዚህ የኪዳን ህዝቦች ላይ ሲያደርጉ የከረሙት እና እስከ ዛሬ ድረስ እንዲህ ባለ መንገድ ቆይተዋል እስከ ዛሬ ድረስ እንደዚህ ባለ ጊዜ አልፈዋል እግዚአብሔር መጽሐፍ ቅዱሳችን ሲነግረን ወረድኩ አለ የህዝቤን ጩኸት ሰምቼ ወርጃለሁ አለ እና አሁን ከበጸናች ክንድ አይደል ያለው ስለዚህ አወጣጡ ራሱ በክንድ ነው አረ የገዛ ክንዱ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ሚነግረን ክንድ ቀድሞ የጀመረው በዚህ በኩል ነውና በጸናች ክንዴ በጸናች እጄ አወጣቸዋለሁ ህዝቤን አለ እግዚአብሔር ሙሴን መጣና ነገረው ሂድና ንገረው ለፈርዖን በቅርብ ጊዜ ነው ደግሞ የወጣው ምናልባት 40 ምናምን ዓመት ነው የቆየው እና ሂድና ለፈርዖን ንገረው ምን ልበለው ህዝቤን አለው እንዴ ህዝብ አለ እንዴ አንተ አዎ አለኝ እና የአሕዛብ የኃጢአት ሙላት እስኪመጣ ድረስ የተውኩት ህዝብ አለ በኋላ ለሚመጣው ኪዳን ብርሃን እንዲሆን ቀድሞ እየተሰራ ያለ ስራ ስላለ እና ህዝቤን ልቀቅ ይልሃል በለው ማን ልበለው ያለና እኔ ነኝ እና ማን ነው ካለ እኔ ነኝ ብሎሃል ሌላ ስም የለውም በማ ይጠራል ትልቅ አይባል የትልቆች ቁንጮ ነው ዋና አይባል የዋነኞች ሁሉ ዋና ነው ንጉስ ነው እንዳይባል የነገስታት ሁሉ ንጉስ ነው እና ማን ልበለው ሲባል እኔ ነኝ ሌላ የለኝም ስም ኢየሱስ ጌታ ነው እኔ ነኝ ይልሃል እና እሺ ምናልባት እንደው ሲባል የአብርሃም የይስሐቅ የያዕቆብ አምላክ ብለህ አስታውሰው ያ በድንቅ በተአምራት ሲገለጥ የነበረው ጌታ እና ምን ልበለው ህዝቤን ልቀቅ ይልሃል ለምን እንዲያመልከኝ እንዳንተ እንድጠቀምበት አይደለም እንዳንተ ልጫወትበት ጉልበቱን ልበላ ሳይሆን for the fellowship ነው የምፈልገው fellowship ነው እና ለህብረት ይፈልጋል ይሄ ህዝብ ለህብረት ተፈለገ እንዲህ ኮኖ አምልኮ እኮ ባይዘ after all አምልኮ ይሄ ነው እኔ ለህብረት ፈለቀኝ በማለት ነው የሚመለከው እኔ ስምህን እኮ እኔ ነው እኮ እንደዛ እኮ ነው ያለበት እና እግዚአብሔር ህዝቡን ለህብረት ጠራ
ምን አይነት ህዝብ አትሉኝ? በጣም ሮያል ፋሚሊ ነበረ። በጣም የተመረጡ የነገስታት ዘሮች ነበሩ። በጣም የተደራጁ፣ ቋንቋቸው ያማረ፣ አለባበሳቸው ወገኛ፣ ለዛ ያላቸው፣ በጣም የደረጁ፣ በስልጣን ተዋረዳቸው ከፍ ያሉ፣ በህዝብ ብዛታቸው በጣም በዛ ያሉ፣ ከተማ ያላቸው፣ የተቀጠረ ሰፈር የሚኖሩ፣ በሰራዊቶቻቸው ብዛት የሚታመኑ እያሉ እግዚአብሔር ለ400 ዓመት የተጠላ በጀርባው ላይ ከጅራፍ የተነሳ የተተለተለ ደማቅ የሆነ ክፉ የሆነ ጠበሳ ያለበት ከፀሐይ ሐሩር የተነሳ ፊቱ የከሰመ ልብሱ ያደፈ ፈላጊ ያጣ ሰው እንደፈለገ ጫወትበታለሁ ብሎ የጣለውን ህዝብ እግዚአብሔር ነፃ አውጥቼ ሜዳ ላይ ለቀዋለሁ ሳይሆን ያለው ከኔ ጋር ህብረት እንዲያደርግ እኔ አባት ልሆነው እርሱ ደግሞ ልጅ ሊሆነኝ ጥሪው አገልጋይ እንድንሆን አይደለም። መጀመሪያ ጥሪው ዝም ብሎ የሆነ ነገር ሮጥ እንድንለት አይደለም። ያለ ሩጫ የነገሰ ነው። ያለ ቲፎዞ የደመቀ ነው። ያለ አጃቢ ከፍ ያለ ነው። የኛ መኖር በመኖሩ ላይ ቅንጣት ታክል አስተዋጽኦ አያደርግም። ታዲያ ለምን ጠራኝ? ዋናው እሱ አይደል እንዴ? አብረኸኝ ሁሉ ይል ነው ህብረት ሊያደርግ ንጉስ ህዝብ መለመለ። እንዴት ያለ ህዝብ ካላችሁ መጽሐፍ ቅዱሳችን በትንቢተ ኢሳይያስ ላይ እንደሚነግረን በጨለማ ይሄድ የነበረ ህዝብ ብርሃን አየ። በሞት ጥላ ውስጥ የተቀመጠ ታላቅ ያው ብርሃኑ ፈልጎ የመጣው ሞት ያሻበበበት ቦታ ነው። የሚያስመሰግነው ሰፈር አይደለም ብርሃን የወጣው። አወጣጡ የሚታይበት በጎበዝ የሚባልበት ሳይሆን በሞት ሐዘንና ጥላ ውስጥ ለተቀመጡ እንደኔና እንደናንተ ላሉ ሰዎች መካከል የጽድቅ ፀሐይ የሆነው ኢየሱስ ፈለኩት አለ እግዚአብሔር። ህዝብ ተፈለገ። በቃ ይልላችሁ ነው። ፈልጎ መጣ። ፋሲካ ለምን ነው አፍተሮ ለምን ሆነ ሲባል ተፈልጎ ህዝቡ የፍለጋው ውጤቶች አይደለም። በብርቱ ፍለጋ አላገኘ ነው። የኛ ፍለጋ ከሰፈር አይወጣም። ቢንጠራሩበት ከማይደረስበት ዓለም ነው የመጣው። ባይወርድ አንወጣም። መጣና እያቋርና እግዚአብሔር ፈለገ። እኔ ይውላክ በቃ ይሄን ብቻ ወቁልኝ። በቃ እዚህ ጋር ባቆም ራስ ባልሰብክ ደስ ይለኛል። ተፈለገ ህዝብ ማስታወቂያ አይታችሁ ታውቁ እንደሆነ በየበሩ ላይ ማስታወቂያ አይታችሁ እንደሆነ ለሚመለከተው ሁሉ በዚህ ዝርዝር ጉዳይ ላይ ሰው እንፈልጋለን ይልና ኖ አይደለም የሚለው የሚመለከታችሁ ሰዎች ይሄን ያህል ልምድ ያላችሁ ይሄን ያህል ሰርቲፋይድ የሆናችሁ እድሜ ይወላትም ብለ እድሜም እኮ ይወት ይሳይ እስከ 40 ዓመት የሆነ ጾታ ይለይላል እና የሆነ ነገር ደሞ ሲባል ቆይ ናና ነው የምንነካከረው ምና ምትጠሩት መግቢያ በር አለው። እሱን በር የሚሰፋም ይሁን የሚጠብም ይሁን ማንንም አያስገባችሁ። አሁን ግን ይሄ ፈላጊ ተጠቃሚ ሊሆን ሳይሆን ፈላጊ ያጣውን ህዝብ በፍጹም አይጠየቅም የተባለውን ህዝብ ያለምንም መስፈርት እኮ ነው ማለት ያለምንም ዝርዝር መረጃ እንዲሁ ወዳቸዋለሁ። ምላችሁ በሰማይና በምድር ከምድርም በታች እንዲህ ያለ ፈላጊ ታይቶ አይታወቅም። ለመጀመሪያ አንድ እግዚአብሔር ነው። ካሁን በኋላ ማይኖርም። ሁላችን ለጥቅም ነው ሰው የምንወደው። አትሊስት አፍንጫዋ ቆንጆ መሆን አለበት። አትሊስት ሰውነቱ ጥሩ መሆን አለበት። ለባልና ለሚስት ምርጫችን እንኳን ቸር አይደለንም። የሚታይ እንፈልጋለን። መጽሐፍ ሲነግረን የሚታይ ነገር በሌለን ጊዜ ሙታንን ብራዘር ሙታንን ሕያዋን አይደለም። ለእግዚአብሔር ዓለም እየተንቀሳቀስን አይደለም። ግን አይደንቅህም? ወደደን። በቃ ስሙኝ በቃ ፈለኩት አለ። በሙሴ በኩል መጣ። ሙሴ በትሩን ይዞ ሄደ። ፈርዖን አቤት ልቀቅ ይልሃል። ምን ህዝቡን ማ እግዚአብሔር በቃ እግዚአብሔር ይሄን ህዝብ ልቀቅ አለ። ለምን ያመልከኝ ዘንድ። ምን አይነት እንዴ አታየውም እንዴ? ፕሮዳክቲቭ የሆነ ህዝብ እኮ ነው። ገብቷል? ብትጠቀምበት ሁለት ከተማ ይሰራልሃል። ጉልበቱን ብትበዘብዝ ይሆን እጁን ብትጠቀልል ሰው ብትደበድብበት አሁን እኔ ስንት ፕላናስ አይ በጉልበት የሚኖር ሀገር አይደለም ያለው እዛ እና እንዲሁ የተቀጠረ ከተማ ሊሰጣቸው ነው። ያልቆፈሩትን ምንጭ ሊያገኝ እሺ አሁን ገብተው ከተማ አይደለም ከተማ ሰርቶ ነው የጠበቃቸው።
ምን አይነት ከተማ? በቃ ምድረ በዳ ይላል። አይ ምድረ በዳ አይደለም። እሺ እና ምን አይነት ነው? ያልቆፈሩት ምንጭ፣ ያልተከሉት ወይን። ከዛ ምን አይነት ናት? ወተትና ማር። ባካችሁ ላስቸግራችሁ ነው። ጮክ በሉና እስኪ ኢየሱስ በሉ። የአዲስ ሙሽራ ነገር ቶሎ ቶሎ ነው የሚያልበው። ይኸው ከዛ ፈርዖን እንደዚህ አለ፣ እለቀው ዘንድ እግዚአብሔር ማን ነው? ህዝቡን አውቀዋለሁ፣ እግዚአብሔር ማን ነው አለ። ታው ነው የሚባለው። የማይነካ ነው አይጠየቀው። ስለዚህ አሁን እግዚአብሔር ማንነቱን ማስረዳት አለበት። ስለዚህ ማንነቱን ሊያስረዳ ሲፈልግ 10 መቅሰፍቶች ወረዱ በግብጽ ቤት አይደል? አቦሰጥ አይደሉም፣ አማልክት ነው የመታው እግዚአብሔር። ለምሳሌ የመጀመሪያው ታስታውሷል። አለፍ ብዬ ልንገራችሁ። ውሃውን ወደ ደም ቀየረው። ጠዋት የውሃ አምላክ ብለው ያመልካሉ። ስለዚህ ሄደው እዛ የሆነ ነገር አድርገው ነው የሚመለሱት። ለምን? ውሃዋ በመጣች ቁጥር በቃ አምላክ ነው ይሄን የሰጠን የውሃ አምላክ ብለው ቤተ ጣዖት ውስጥ ያስቀመጡት ሐውልት አለ። ስለዚህ ከዛ ተወስዶ ለሐውልቷ የሆነ ነገር ይደረጋል። እግዚአብሔር መጣና ለሙሴ እንደዚህ አለ፣ አሁን መምታት የምፈልገው አማልክቶቻቸውን ስለሆነ ውሃውን ወደ ደም ቀይረዋል። ታስተውላላችሁ? ውሃውን ወደ ደም ቀየረው። ከዛ ህዝቡ ጮኸ፣ ገማ ከተማው አይደል ቢለው መጽሐፍ ቅዱስ። ከዛ አያችሁ አምላክ እሱ አይደለችም ማለት ነው። ስለዚህ እግዚአብሔር እኔ አምላክ መሆኔን ድጋሜ እንዳረጋግጥላችሁ ደም የነበረውን ውሃ ወደ ኦሪጂናል ፕሌሱ መለሰው። በጣም ተደነቁ። ማን ነው ግን እንደዚህ ያደረገ ያለው ሲል ህዝቡ የዕብራውያን አምላክ። ጠዋት ሲወጡ ዝንብ ያልፋል ከተማ ውስጥ። እግዚአብሔር አልወረደም። አንዴም ወርዶ እኔ ማለት ብሎ ኮሌታውን እያስተካከለ አላወራም። እንደዛማ ከሆነ በትከሻ ሊለካካ ነው። የአምላኬ ማሳያዎች ካስፈለገ እነ ዝንብ ይበቃሉ። እነ ዝንብ በቂ ናቸው። ጠዋት ከተማዋ በዝንብ ተወራለች፣ በጓጉንቸር ምናምን። አምላክ ስላላቸው ነው እኮ አለ። እንደዛ ሞዴል የሆነች ጓጉንቸር ምናምን የተቀመጡ እና ከዚህ አይነት ተባዮች ምናምን እንደዚህ ካሉ ኢንሴክቶች የሚጠብቁን አምላክ ብሎ አስቀምጧል። ፉርሽ አረጋባቸው። ታስተውላላችሁ? የመጨረሻው ደግሞ የበኩር አምላክ አላቸው። ፋይናል የምታውቁት ነው። እያንዳንዱን መታ። አሁን ለእናንተ አልነግራችሁም፣ ጊዜውም አይፈቅድልኝም። መጨረሻ ግን እግዚአብሔር መጣና አሁን ቁጥር 12 ላይ እንዳነበብ ነው ሙሴንና አሮንን ጠራቸውና በቅቷል አላቸው። ምን ላይ በቃው ሲሉት ዝም ብዬ ታምራት እያሳየው አማልክት እየመታው ብቻ አይደለም የምቆየው። ታዲያ ይዣችሁ ልወጣ ነው። እሺ ይዘን የምትወጣው እስካሁን ባታደረከው ታምር አያስወጣም። ታምር ምልክት መጠቆሚያ እንጂ እንድትወጡ አንድ ነገር ብቻ ነው የሚበቃው። በቃ እሱ ልላችሁ የመጣው ጨረስኩ። ምንድነው እሱ ታዲያ? እግዚአብሔር እንደዚህ አለ፣ አሁን ተዘጋጁልኝ። ምን? አንድ ሰው ለቤቱ አንድ ጠቦት ይውሰድ እና ተባት መሆን አለበት፣ የአንድ ዓመት መሆን አለበት፣ ነውርና እንከን የሌለበት መሆን አለበት። ፕሪሺየስ ማለት ነው፣ ውድ ማለት ቆንጆ ማለት ነው። እና ለቤቱ የሚበቃ ይውሰድ፣ የሚያንስ ከሆነ ጎረቤት ጋር ይደበል እና አንድ ጣራ ውስጥ ግቡ። በአንድ ጣራ ቤት ውስጥ ግቡ። ለምሮ ሲባል ላልፍ ነው። እስካሁን አልፎ ያቅም ዝንብ ነው ያለፈችው እስካሁን፣ ጓጉንቸር ነው ያለፈው እስካሁን፣ የሆነ ነገር ነው ያለፈው እስካሁን። አሁን ህዝቡን ይዞ ለማውጣት ስለሆነ ባካችሁ ምትችሉ ከሆነ ጮክ በልና እስኪ ኢየሱስ በሉማ። ኢየሱስ አሁን እኔ ነኝ ማልፈው አላቸው። ስለዚህ እንቀበለህ ሲሉት አይ የጽድቅ ቁጣ አለ በኃጢአተኞች መንደር መካከል ሳልፍ ጽድቅ አለ። ስለዚህ የጽድቄ ቁጣ የሚያጠፋ ነው። የሞት መልአክ ነው። ሞት ሆኖ ነው የሚያልፈው እና በጣም ዲስትራክሽን አለ። ታዲያ ምን እናርግ? እቤት ግቡ። እቤት ገብተን አንተ ልታስወጣን? ድነት በማንም እጅ ላይ አይደለም። መውጣት ማንም አያዋጣም። እኔ ብቻዬን ሰብስቤ አላቤርቶ ፎስኮ ማራፌኖ ሰማና ሃታ ብራዲያ ኮፋና እምመካው እኔ እጅ ላይ ስለሌለ ነው። እምመካው ቆመት ሰው ላይ ስለሌለ ነው። እምመካው አገልጋይ እጅ ላይ ስለሌለ ነው። ያለፈው አምላኬ ነው። ሙሴ ቢያልፍ ምናልባት ታዛዥ ያልሆኑ ሰዎችን ቤት ያልፍ ነበር። ሙሴ ቢያልፍ አስቸጋሪ ሰዎች ተዋቸው ይል ነበር። ያለፈው ግን
ባና ሃካታባ ካጆራ ባህርቴ ፕሮፎስ ካማሬ ደፈኔ ሞኮቶሪያ እኔ ላልፍ ነው አላቸው እና ሳልፍ ግን ሳለይ ነው የምመታው አንድ ነገር ብቻ ነው ልዩነቱ አንድ ነገር ነው እናንተን ከግብጽ ቤት የሚለያችሁ አንድ ነገር ነው እንዳትሞቱ የሚከለክላችሁ ምንድነው ሲሉት ቀድሞ የሚሞት በቤታችሁ ይኑር ዛሬ ለላችሁ የመጣሁት ይሄንን ነው ቀድሞ የሞተ ስላለ ነው ሞት ከኛ ቤት ያለፈው በጥበብ አይደለም በጉልበት አይደለም በችሎታ አይደለም ቀድሞ የሞተ ሞትን ቀድሞ የቀመሰ እንዴት እንደሆነ ላስረዳችሁ የእግዚአብሔርም ማለፍ በሆነ ጊዜ እንደዚህ አድርግልኛለሁ ምን ላል በጉን ማታ ውሰድና አረደው ከዚያስ በጉበኑና በመቃኑ ላይ ተቀበዋለህ ከዛስ በሩን ዝጋ አንተ በውስጥ ሁን የታረደውን ብላው ውስጥ ምግብ ነው ውጪ ምልክት ነው ውስጥ ተሰብስባችሁ ትበሉታላችሁ ስትበሉ ተሳቃችሁ አይደለም ታዲያ ለብሳችሁ በእጃችሁ በትር ኖሮ በእግራችሁ ጫማ ገብቶ ተዘገጃጅታችሁ አሁን የትኛው ብርቱ አካል ይሄን መውጣት ሊከላከል አይችልም ኢየሱስ ምን እናር ታዲያ እረደው ከዛስ ደም ቀባ ከዛስ እያለፍኩኝ ደሙን ሳይ አልገባም የእስራኤል መትረፊያ ምልክቱ ስለሚያሳዝን አይደለም የእስራኤል የመትረፊያ ምልክቱ ብዛቱ አይደለም የእስራኤል መትረፊያ ምልክቱ ችሎታው አይደለም ታዲያ ምሮ ሲባል ሰማይ አንድ ጥበብ ነገረው አንድ ቤት ሁለት ሞት ሊገባ አይችልም አንድ ቤት ሁለት ሞት ሊመጣ አይችልም ስለዚህ ቀድሞ የሚሞት አዘጋጅ የዛም ቤት ሞት የሚሸከም የዛም ቤት ሐዘን የሚሸከም የዛም ቤት ጉስቁልና የሚሸከም በጉ ስራው ምንድነው ካልከኝ ቀኔ ለሞታው ያልኩትን ሞት ኢየሱስ ግብጽ ቤት ለቅሶ ገባ እዚህ ቤት ከቀዩ ይበላሉ ግብጽ ቤት ይባላል ልጮሃል እና እዚህ ቤት ግን ፌሽታ ነው ፊስት በጉ እኮ ነው ያው ሌላ ምግብ አይደለም የሚባላው ውጪ ቆሞ እየተከራከረ ያለ በጋል እዚህ ቤት ሞት አይከባም የሚል አለ በጣም የሚችሉ ሰዎች አይደሉም እዚህ ያሉ ጥበበኞች አይደሉም በበጉ ሞት ህይወት ያገኙ ይሄ ባሌማ ባል ነው ሲሉት የእግዚአብሔር ባል ይባላል ታስተውሳላችሁ ለመጨረሻ ጊዜ እስራኤላውያን ቤቱን ለቀው ሲወጡ የወጡት በደሙ በኩል አንድ ሚደንቃችሁን የአዲስ ኪዳኑን ብርሃን አሳይቻችሁ ልጨርስ ይሄኛው በግ ማስወጣት እንጂ ማስገባት አይችልም አሁን ያነበብነው በግ ከግብጽ ያስወጣል እንጂ ከናን ሊያስገባ አይችልም ያዕቆብ ቅድም እንደዘመረልን ዛሬም የሚናገር ከአቤል ደም ይልቅ ዛሬም የሚያወራ በአባታችን ዘንድ ዛሬም ሕያው የሆነ እስክንገባ ድረስ ትኩስ ሆኖ እየመራ የሚሄድ ባካችሁ ጮክ በልና ደሙ ሕያው ነው በሉ እስኪ በቃ ስለሞዳችሁ አንድ ጨምሬላችሁ ልጨርስ ይሄኛው በግ ከግብጽ ቤት አልወጣም ተቃጥሎ ያለቀው እዛው ነው ይሄኛው አሁን ያመንበት የአዲስ ኪዳኑ በግ ግን ቀድሞ ጠብቆናል አሁን ስንሄድ ምን ጨብጠው እሱን ነው ማርቶኒያ ካታሃጃና ማሃታ አንተ ህዝብ ቀላል ህዝብ አይደለህም እግዚአብሔር በድነት ላይ ስራህን ይሰራል የዘላለም ድነት ቤዛነት ያገኘ ጮክ በላ እስኪ ቀድሞ የሞተ ስላለ በሉ እስኪ ሞት የኔን ቤት አለፈ በሉ እስኪ ድነት እርግጠኛ ነው እና አሁን የዘላለም ህይወት እርግጠኛ ማለት አትሳቀቅም አይደንቅም እንዴ ነው ማትሳቀቀው እንዳልሳቀቅ አርጎ ስላዳነኝ እሺ ሞትን እንዴት ተጋፈጠዋለህ ተጋፍጦታል ቆላስይስ መጽሐፍ ላይ ምንድነው የሚለን እርሱ ከጨለማ ስልጣን አዳነን
ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ከዛስ ለአለቆች ለስልጣናት ለታላላቆች እያዞረ ብትነካቸው ሞት በእነሱ ላይ ሕያው ሆኖ ላይሰራ፣ እርግማን በእነሱ ላይ ሕያው ሆኖ ላይሰራ፣ ዕዳ በእነሱ ላይ ሕያው ሆኖ ላይሰራ ለዘላለም የተጨረሰ ድነት። ታዲያ አሁን ስታመልኩ ሞት እንዳለፈለት ጎናችሁን ነካ እያረግን የሆነ ቦታ አስታወስክ ብላም እያልን ሳይሆን ሞት አልፎኝ የኔን ሞት ወስዶልኝ የዘላለም ድነት በኔ ዘንድ በስቶ ይውላችሁ። አሁን የእስራኤል ሕዝብ ሲወጣ ዝም ብሎ የፉርሽ አወጣጥ የድካም አወጣጥ የሽንፈት እንዳይመስልህ። አምላኩ ሞቱን ሞቶለት ድሉ የአምላኩ ሆኖ ምዕራፍ 13 ላይ እንደዚህ ይላል፣ የእስራኤልም ሕዝብ ተሰልፎ ተገኝቷል። ሩጥ አምልጥ ተብሎ ሳይሆን ተሰልፎ፣ ሰልፉ ሳይበተን፣ ሰልፉ ሳይበላሽ። that's why ሙሴ በዘዳግም ላይ ህዝቡን ሰብስቦ እንደዚህ አላቸው፣ እስራኤል ሆይ ደስ ይበልህ። ለምን ሲባል በእግዚአብሔር የዳነ ህዝብ እንዳንተ ማን ነው? ባካችሁ ቁሙና ይሄንን አዋጅ አውጁ። በእግዚአብሔር የዳነ እንደኔ ማን ነው በሉ እስኪ። ሞት የተሻረለት እንደኔ ማን ነው በሉ እስኪ። ሞቱ የተወሰደለት እንደኔ ማን ነው? አስረግጬ ነግራችኋለሁ። ሞት ኃይሉን ያጣው ቀድሞ የሞተ ስለተገኘ ነው። ሃሌሉያ